ኖር ልጅ መውለድ አይምሮ ውስጥ ካሰበች ጭራሽ ማየውና ማይታሰብ ነገር ነው። ለምን ብትሉ እኔ በእርግጠኝነት እኔ አሁንም እነግራቸዋለሁ አብርሽ 100% ኤርሜላን አያፈቅራትም ወይም ደግሞ አይወዳትም። ኤርሜላን ቢወዳት ኤርሜላን ቢያፈቅራት አብርሃም ሩታ ጋር ምንም አይሰራም። በሊዝ ሰበብ በሆነ ነገር ሰበብ ሩታ ጋር የሚሄደው ሩታ ስለምትናፍቀው ስለሚወዳት ስለሚያከብራት ባለቤቱም ስለሆነች ነው። ይህን ነገር እሷ ለምን መረዳት እንዳልፈለገች ለምን ማወቅ እንዳልፈለገች ለእኔ አልገባኝም። እፈልግሻለሁ ብዬ ስለጠራዋት እሷም እመጣለሁ ብላኛለች። እያንዳንዱ ነገር ማወቅ አለባት። አብርሽ እንደማይወዳት እንደማይፈቅራት አሁንም መጠቀሚያ እንዳደረጋት በደንብ አድርጌ አስረግጬ ልነግራት እፈልጋለሁ። ሁላችንም የምናውቀው ነገር ነው። ይህ ስሜት እሷ ጋር ብቻ እንዳለና እሱ ጋር ጭራሽ እንደሌለ የሆነ አንድ በድን ሰው እንደያዘች አድርጋ የሚንቀሳቀስ ምናምን ሰው ግን ደግሞ አሁንም ቢሆን አብርሽ እያታለላትና በጣም እየተጠቀመባት መሆኑ ነው የምነግራት። ያው ኤርሚም እየመጣች ነው ከእሷ ጋር በደንብ እናወራለን ማለት ነው። እዚህ ጋር ለእሷ በማሰብ ነው ይህንን ነገር የምናገረው። ከእሷ ጋር ያለኝ ጥላቻ በሙሉ ትቼ ምናምን ነው እና ሰላም ነሽ? አለን እግዚአብሔር ይመስገን። እንዴት ነሽ? እሺ አክብረሽኝ ስለመጣሽ በጣም አመሰግናለሁ። ያው በራሴ ስልክ ስደውልሽ ስልክ አታነሺው ነበር። በሌላ ሰው ስልክ ነው ደውዬ የጠራሁሽ። ብቻ ግን ስለመጣሽ በጣም ደስ ብሎኛል። ደህና ነሽ? እግዚአብሔር ይመስገን። ሁሉ ሰላም? እግዚአብሔር ይመስገን። እሺ አንድ ነገር ልነግርሽ ነው። አንድ አንቺም ደስ ማይል ቦታ ላይ ነው የተገኘሽው። ሲቀጥል ደግሞ አብርሽና ሩታ ተለያይተው የሚለያዩ ሰዎች አይደሉም። ምናልባት አሁን ተጣልተው ሊሆን ይችላሉ። በአንቺ እይታ ተደባብረው ተፋተውም ሊሆን ይችላል። ግን ደግሞ ማወቅና መረዳት ያለብሽ አንቺን መረዳት ከማይፈልግ ሰው፣ አንቺን ከማይወድ ከማያፈቅር በድን ሰው ጋር ነው ያለሽ ኤርሜላ። እንዴ እስካሁን እኮ እወድሻለሁ አፈቅርሻለሁ በሆነ አይደለም አይደል? እንደዚህ ከዚህ ድረስ ያለው ሲጀመር አንተ ለኔ ያስበህ ነው ቢኒያም ማለት ከኔ ጋር እኮ ብዙ ነገር ያሳለፈ ሰዎች ነው አይደል? በጣም አሁን ለኔ ያዝነህ ነው ወይስ ሀሳብህ አልገባኝም። ወይስ እንደፈረደበት ከህይወታቸው ጉጪ ልትለኝ ነው ሀሳብህ? ልልሽ አይደለም ይኸውልሽ፣ ከአንቺ ጋር ብዙ ነገሮች ተጨቃጭቀናል፣ ተጣልተንም ሄደናል። ያን ሁሉ እርሺውና ይህ ነገር ስነግርሽ ግን አንቺንም ይጠቅምሻል፣ ሁለቱንም ደግሞ ይጠቅማቸዋል። ገብቶሻል? አብርሃም አንቺን አይወድሽም፣ አያከብርሽም። ከሩታ ጋርም ደግሞ እንደሚሆን ፍላጎት እንዳለው ጠንቅቀሽ ታውቂያለሽ። ለአንቺ አልነግርሽም ይህንን ስሜት ማለት ነው። ትናንትና ቪዲዮ አይተክ ደበረክ እንዴ? ምናልባት እንደዛ ደስተኛ ሆኖ ስታየው ለዛ ነው የጠራህም? ምናልባት አንቺ እንደዛም ልታስቢ ትችላለች። ማለት ቢኒያም አንተ ላይ ጥሩ አመለካከት ያለ ሰው አይደለም። ስለዚህ ምን ልትለኝ ነው? ሀሳብ ካልገባኝም ከማያፈቅርሽ ሰው ጋር ነው እየሆንሽ ያለሽ። እሺ አሰብክልኝ ወይስ አስበህለት ነው? አልገባኝም። አንቺ ከማያፈቅርሽ ሰው ጋር መቀጠል ትፈልጊያለሽ ነው? ከማያፈቅረኝ ሰው ጋር ብቆይ ተጎጂዋ እኔ ነኝ አይደል እንዴ? እኮ ስልሽ አሁንም ነገም ሩታን እንደሚያፈቅራት እንደሚወዳት ታውቂያለሽ። በሊዝ ሰበብ ሩታን ማየት እንዴት እንደሚፈልግ ሩታ ጋር ካልሄደ ምን ያክል አብርሃም እንደሚያመው ጠንቅቀሽ ታውቂያለሽ። በዚህ ልክ ደግሞ አንቺን ከማይወድሽ ሰው ጋር ለአንቺ ቦታ ከሌለው ሰው ጋር አንቺ ያን ሁሉ ነገር ማድረግ መስዋዕትነት መክፈል ምን ይሉታል? ገብቶሻል? አንድ እንደ ብልህ ሴት ራስሽን እስኪ ያስብ። ብትወጂው ብታፈቅሪው ለአብርሽ ቦታ ክብርን ቢኖርሽ እሱ ግን ካልወደደሽ ለአንቺ ቦታ ከሌለው ገብቶሻል? አንቺን ቢወድ ኖሮ ከአንቺ ጋር መቀጠል ቢፈልግ ኖሮ ሩታን ቼክ አያረጋትም። እሱ ማለት አያገባክም እኮ አይደል? ይሄ በእኔ ህይወት እኔ መርጬ ወድጄ ለማደርገው ነገር አንተ ለእኔ ያስበህ ነው ወይስ ምን? ማለት በቃ እኔ አፍቅሬው ወድጄው ነው እያደረግኩት ያለሁት አይደል እንዴ? ከዛ ባለፈ ደግሞ እስቲላውን ስለማፈቅረው ነው ብዙ ነገሮች ብዙ እየተረገጥኩ ለሴት ልጅ በማይገባ መልኩ እዚህ የደረስኩት። ገባ ቢኒ? ምናልባት አብርሃም